የራሱን ያፈቀራትን የወደዳትን ሴት ያከብራል። ባይወዳትም ጓደኛው የሆነችው የስራ ባልደረባውን ያከብራል እንጂ ሌላ ሴት እያመጣ አያሰድባትም። ቀሚሷ ስላጠረ፣ ፀጉሯ ስለረዘመ፣ ሊፕስቲክ ስለተቀባች፣ ሜካፕ ስለተቀባች ያቺ ሴት አይደለችም። ሴት ናት ማለት አይደለም። አጠገብ ያለች ሴት፣ ክሬቲቭ የሆነች ሴት፣ ብሪሊያንት የሆነች ሴት፣ ስራን መፍጠር የምትችል ሴት፣ ወንድን እንዴት አድርጋ መስራት ማስተካከል የምትችል ሴት፣ ቤት መያዝ የምትችል ሴት፣ የምታከብርክ ሴት ያቺ ናት ሴት። እሱን አንተ ታውቀዋለህ። እኛ ግን የምናያት ሴት የተከበረች፣ ስትናገር፣ ስትሰራ፣ ስታወራ እያንዳንዱን ነገር ያሳየችን ሴትነትን እሷ ናት። ሴትን ያከበረች እሷ ናት። ወንድን ጓደኛን ያከበረች እሷ ናት። አንተ ሴትን አከብራለሁ ምትል ግን ሴትን ስታከብር፣ እኔ ይቅርታ አድርግልኝ፣ ሴትን ስታከብር አላየውም ለማለት ማለት አሁን በድራማውን ቢል አንተ ሴት አክባሪ ሆነህ ብትሰራው ጥሩ ነበር። ድራማም ከሆነ ሴትን ንቀህ ሁለት ሴቶች መሀል ገብተክ አንተ ፖፑላር ወንድ ሆነህ በአንተ የሚደባደቡ አድርገህ የሰራው ያ ደግሞ ፌመስ መሆን አይደለም። ራስህን ቆንጆ አድርገህ ካሰብከው ቆንጆ እንዳልሆንክ ልነግርህ እፈልጋለሁ። ቁንጅና ፊት አይደለም፣ ወይም ደግሞ ረጅም ጅልግብ ያለ ወንድ አይደለም። ወንድ ማለት ብሪሊያንት፣ የተማረ፣ ጥሩ ጭንቅላት ያለው፣ ማሰብ የሚችል፣ እንዴት አድርጎ ሴትን መያዝ የሚችል፣ አፕግሬድ የሚያደርግ፣ ትምህርት የሚማር፣ ህይወቱን በትምህርትም በእውቀትም በአክትም መቀየር የሚችል ነው እንጂ አለባበስ፣ ቁመቱ ረጅም፣ ሴትን ወዳለው እያለ የሚውል አይደለም። ስለዚህ ተማሩ፣ ግማሽ ሰዓታችሁን ወይም ትምህርት ቤት ሂዱ። ወንድ ደግሞ እውቀት ሲኖረው ነው። ከመልኩ ይልቅ እውቀቱ ነው የሚያኖረው። ምክንያቱም ነገ ማኔጅ የሚያደርገው ነገር አለ። ነገ ልጆች ያስተምራል። ነገ ሚስቱን ማስተካከል ማስተማር አለበት። የተማረች ጎበዝ ሴት አጠገብህ ስላለች ራስህን ስራው። እሷ ላይ አትኮፈስ። ቆንጆ ነኝ ብለክ ያንተ ውበት ምንም አያደርግም። ውበት እየታጠበ አይጠጣም። ውበት ስራ አይፈጥርም። ውበት ሴትን አያስተዳድርም። ለተወሰነ ጊዜ ብቻ ነው። እዚህ ፐብሊክ ላይ ቁጭ ብለው የኔ ሸጋ የሚሉክ ሹገር ማሚዎች ይሆናሉ። ወይም ደግሞ እንደዚህ በገንዘብ እንትን የሚሉ ይቅርታ ለዚህ ንግግሬ ግን ራስህን አስተካክል። ማንነትህን ዙርና ቁምና እኔ ማንኝ ብለህ እይ እንጂ አንተ ቆንጆ ስለሆንክ ሴቶች ይፈልጉኛል እንዳትል። ማንም ኢሮፕ ያለች ሴት ወይም ደግሞ ውጭ ሀገር ያለች ሴት ወንድ እየፈለገች አይደለም የምትኖረው። ህይወቷን ለማሸነፍ ብትመጣ እዚህ በረዶ ነው የምትጠርገው፣ ሳር ነው የምታጭደው። ዝም ብለህ ቁጭ ብለህ መልክህን እየጠጣህ አይደለም የምትኖረው። አጠገብ ያለች ሴት ግን ኑሮህን ነው ልታስተካክል ደፋ ቀና የምትለው። ስለዚህ ራስህን አስተካክል። አንቺ ደግሞ ጎበዝ ሁኚ፣ ብርቱ ሴት ሁኚ፣ ጠንካራ ሁኚ። በማትፈለጊበት ቦታ እንዳትገኝ፣ በማትወደጅበት ቦታ እንዳትገኝ፣ ክብር በማይሰጥሽ ቦታ እንዳትገኝ፣ ሴትነትሽን በማትከበሪበት፣ የሰራሽውን ነገር በማትመሰገኝበት ቦታ ሰራችሁት አይደለም። ስለዚህ እራሳችሁን ቁምና እዩ። ድራማ ነው ሸወድ ናቸው ብላችሁ ካላችሁ ደግሞ ተሳስታችኋል። እናንተ ናችሁ የተሸወዳችሁት። እኛ ጭንቅላት ስላለን አመዛዝነን ነው የተናገርነው። አመሰግናለሁ።